ነቢዩላህ ዩሱፍ ዓለይሂ ሰላም ታላቁ የአላህ ባሪያ ናቸው። ታላቁ ሙርሰል ናቸው ነቢዩላህ ዩሱፍ ዓለይሂ ሰላም። የእሳቸውን ታሪክ ስንመለከት የምንረዳው ብዙ ነገር አለ። መገፋት የደረሰበት የእሳቸውን ታሪክ ሲያነብ አንጀቱ ይርሳል፣ ይረጋጋል። መገፋት የበዛበት ከቤተሰቡም ይሆን ከወገኑም ይሆን ከጎረቤቱም ይሆን ከማንም አካል እንደዚሁም ታላቁ የዒፋ የዓፊፍነት የጽዩፍነት ተምሳሌት ናቸው ነቢዩላህ ዩሱፍ ዓለይሂ ሰላም። ተመቻችቶላቸው ለተለያየ አደጋ ተጋልጠው ነገር ግን አላህን አልተዳፈሩም፣ ኃጢአቱንም አልተዳፈሩም። ልዕለ ኃያሉን ጌታን የአላህ ሱብሓነሁ ወተዓላ ድንበር አልጣሱም ነቢዩላህ ዩሱፍ። ይህም ያሲዘን ታላቅነት አላህ ሱብሓነሁ ወተዓላ ለደህና ነገር ያጨው ሰው ቁጥብ ነው። አላህ ሱብሓነሁ ወተዓላን ይፈራል። ይሄንን እንማራለን። እስር ቤት ገብተዋል። ብዙ ነገር መከራ ደርሶባቸዋል። የፈተናን አይነት አስተናግደዋል ነቢዩላህ ዩሱፍ ዓለይሂ ሰላም። አላህ ሱብሓነሁ ወተዓላ በቁርአን ሱራ ውስጥ ዩሱፍ የሚል ሱረቱ ዩሱፍ በስማቸው አንድ ምዕራፍን አስቀምጧል። ይህ ምዕራፍ የሚገርመው የታሪክ ሊቃውንቶች የተለያየ ነገር ከእስራኤልያት እየያዙ ታሪኩ ላይ ለመቀመም ይሞክራሉ። አይቻልም፣ አይሆንምም፣ ተቀባይነትም የለውም። ቁርአኑ ላይ የጸደቀው የጸናው ራሱ በደንብ ተስተካክሎ አምሮ እውነታው ነጭ ነጩ ተቀምጧል። ይሄ ይበቃናል። ከዚህ ውጭ ያለ በነቢዩላህ ዩሱፍ ታሪክ ላይ ፊልምን እየሰሩ በተለይ በረመዳን ላይ የሚበትኑት የሆነ እንደዚህ አይነት እያዘገጃጁ ይለቃሉ። ይህ ሁሉ ኩሉሁ ከذب ውሸት ነው፣ ቅጥፈት ነው። አላህ በቁርአን የነገረንን ብቻና ብቻ ነው ይዘን የምንጓዘው። ሌላው መቀመሚያ ነው፣ ማሳመሪያ ነው። ፊልማቸው እንዲሸጥላቸው ያደረጉት ነው። ይሄ አይቻልም፣ ጥንቃቄ አድርጉ ብለው ኢማም ሰዕዲ ረሂመሁላህ በተፍሲራቸው ላይ አስቀምጠዋል። ይሄንን ከዚህ ታሪክ የምንረዳው እኛ ራሳችንን እንድናስብና ወደ ዲናችን እንድንመጣ ጽናትን እንማራለን፣ ትሁትነትን እንማራለን፣ ቁጥብነትን እንማራለን፣ ታታሪነትን እንማራለን፣ ጀግንነትን እንማራለን፣ ትዕግስትን፣ ጽናትን እንማራለን። ይሄ ነው አላህ ሱብሓነሁ ወተዓላ ነቢዩላህ ዩሱፍን ከ26 እስከ 27 ድረስ በሆነ ቁጥር ጠቅሷቸዋል። ስማቸው ተነስቷል በቁርአን ውስጥ ማለት ነው። ማን? ነቢዩላህ ዩሱፍ ዓለይሂ ሰላም። እንግዲህ ሁኔታው አላህ ሱብሓነሁ ወተዓላ ስለሳቸው ሲነግረን የገለጸልን ነገር አለ። ነሕኑ ነቁሱ ዓለይከ አሕሰነል ቀሶስ ቢማ አውሐይና ኢለይክ ሃዘል ቁርአን ወኢን ኩንተ ሚን ቀብሊሂ ለሚነል ጋፊሊን። ነቢዩን ዓለይሂ ሰላቱ ወሰላም ምን ይላቸዋል? እኛ እነሆ በአንተ ላይ ቁርአንን በማውረድና ወሕይን በማውረድ ይህንን ቁርአን ወደ አንተ በማውረድ ምን እናደርግልሃለን? ያማረ የሆነን ታሪክ እንነግርሃለን፣ እንተርክሃለን። ወኢን ኩንተ ሚን ቀብሊሂ ለሚነል ጋፊሊን፣ እነሆ ከዚህ በፊት አንተ የዘነጋህ ነበር፣ ከዝንጎች ነበርክ ይላቸዋል ነቢዩን ዓለይሂ ሰላቱ ወሰላም። ምንም አያውቁም። ነቢዩ በረሃ ውስጥ መካ በረሃ ውስጥ ነው ያደጉት። አያነቡ፣ አይጽፉ። ይህንን ታሪክ በወሕይ መልክ ባይመጣላቸው ኖሮ ረሱሉ ዓለይሂ ሰላቱ ወሰላም በምን አይነት መልክ ሊረዱት ይችላሉ? ምንም አይነት ሌላ ነገር የለም። ረሱል ዓለይሂ ሰላቱ ወሰላም ቀጥታ በወሕይ የመጣላቸውን ነው የተለያዩ ታሪኮችን ይዘው በቁርአን ላይ እያስተማሩን ነው። ነብዩ ዓለይሂ ሰላቱ ወሰላም እያስተማሩና እየገለጹ አሉ። ስለ ነብዩላህ ዩሱፍ ዓለይሂ ሰላም በዚህ መልክ ይጀምራል። إذ قال يوسف لأبيه يا أبت إني رأيت 11 كوكبا والشمس والقمر رأيتهم لي ساجدين. لله يالو جيتا يا نبي الله يوسف بز ملك جمروال. نبي الله يوسف نبي عليه الصلاة والسلام بحديثاتشو قل سؤال تناقروال. رسول عليه الصلاة والسلام من يلالو نبي عليه الصلاة والسلام ጠየቋቸው። መን አክረሙ الناس አሉና ነብዩን ጠየቋቸው። ከሰው ሁሉ የላቀ የተከበረ ማለት ማን ነው ብለው ሲጠይቋቸው ቃለ አትቃሁም አላህን ፈሪ ነው አላህ ዘንድ ትልቅ ማለት ብለው ነብዩ ለጥያቄዎቹ መልስ ሰጧቸው። ليس عن هذا نسأل እኛ ምን ጠይቀህ ያ ረሱላህ ስለዚህ አይደለም አሏቸው። እንደ ስለ ዘር ስለ ክብርነትና ስለ ትውልድ ክብርነትማ ከሆነ ታላቁ አክረሙ الناس يوسف نبي الله ابن نبي الله ابن نبي الله ابن خليل الله. يوسف يا نبي لج نبي يا نبي لج يا نبي لج يا خليل لج. يوسف ابن يعقوب ابن إسحاق ابن إبراهيم خليل الله. يا الله خليل يا نبي الله إبراهيم يا لج አራተኛው ናቸው። ዩሱፍም ነብይ ነው፣ አባቱ ያዕቆብም ነብይ ነው፣
አያቱ ኢስሐቅም ነብይ ነው። የአያት አባቱም ነብዩላህ ኢብራሂምም ነብይ ናቸው፣ የተከበሩ የነብያት አባት። ስለዚህ አመጣጡ ይሄ ነው። ነብዩላህ ዩሱፍ አለይሂ ሰላም ሲጠና ቆንጆ ነው፣ ያምራል በጣም። ነብዩ አለይሂ ሰላቱ ወሰላም ከሰማያት ሰማያት ባረጉ ጊዜ ሶስተኛው ሰማይ ላይ አገኘሁት። በአላህ ሱብሓነሁ ወተዓላ ሰጥቶታል። ኡዕጢ ሸጥረል ሑስን የውበትን ግማሽ አላህ አድሎታል አሉ ረሱሉ አለይሂ ሰላቱ ወሰላም ነብዩላህ ዩሱፍን። እንግዲህ ታሪኩ እዚህ ላይ ይጀምራል። ከታሪኩ የምንረዳው ነገር አለ። ምናልባትም እኔ የነብዩላህ ዩሱፍን ታሪክ ልንገራችሁ እንጂ ውስጥ ላይ የምናገኘው ትምህርት አለ። ውስጣችን ላይ የምንማረው ለቀላል አይደለም። ያመጣው አላህ ሊያስተምርበት ነው የመጣው። ልንማርበት ነው፣ ልንገነዘበው ነው፣ ልንቃኘው ነው፣ ልንጓዝበት ነው የመጣው። ቁርአን ሲመጣ ለዚህ ነው። የነብዩላህ ዩሱፍን ታሪክ ውስጡ ብዙ ቅመም የሆኑ ነገራቶችን ታገኛለህ። በደንብ አድርገህ ያዝማ ተረዳ። አንደኛ ነብዩላህ ዩሱፍ ላይ አጀማመሩ እንዴት ነው? የእድገት ሂደቱ እንዴት ነው? እንዲህ ይላሉ። إذ قال يوسف ባለ ጊዜ ለአቤ ለአባቱ ባለ ጊዜ አውሳላቸው አስታውሳለ አላህ ያ አበቲ አባቴ ሆይ አሉ ነብዩላህ ዩሱፍ አለይሂ ሰላም ኢኒ ረአይቱ 11 ከውከበን ወሸምሰ ወልቀመረ ረአይቱሁም ሊሳጅዲን። አባቴ ሆይ እኔ 11 ከዋክብቶችና እንዲሁም ፀሐይ ጨረቃ ለኔ አክብሮት ሲሰጡና ሲደፉ አየኋቸው ብለው ለአባታቸው ነገሩ። የዚህን ጊዜ ነው እንግዲህ ይሄ ሁኔታው የሚጀምረው። ይሄ ነው። ይሄ ልጅ ሸእን አለው። ይሄ ልጅ ትልቅ ነገር አለው። ለትልቅ ነገር የታጨ ነው። አባትዮ ይሄ ገብቷቸዋል። ነብዩላህ ያዕቁብ ልጆች አሏቸው። 11ኛው ነው ማን? ነብዩላህ ዩሱፍ አለይሂ ሰላም ማለት ነው። እነ ቢንያምን ጨምሮ 12 ልጆች አሏቸው። ቃለ ያ ቡነየ አሉ። እዚህ ላይ አደብ ነገሩት ለልጃቸው ያየውን እድገት የሚመጣለትን ታላቅነት እንዴት አድርጎ መያዝ እንዳለበት ለማን መንገድ ለማን መቆጠብ እንዳለበት አስረዱት። ምን አሉት? ቃለ ያ ቡነየ ላ ተቅሱስ ሩእያክ ልጄ ሆይ ያየኸውን ህልም እንዳትናገር፣ ለኔ የነገርከኝን እንዳትናገር፣ አላ ኢኽወቲክ ለወንድሞችህ እንዳትነግራቸው፣ ፈየኪዱ ለከ ከይዳ ስተተን ይፈጽሙሃልና ሌላ ነገር እንትን ይሉብሃልና አደራህን አሉ ነብዩላህ ያዕቁብ ለልጃቸው ለዩሱፍ። እነ ሸይጣን ሊልኢንሳኒ ዐዱው ሙቢን እነሆ ሸይጣን ለሰው ልጅ በጣም ከባድ ጥላት ነውና አሉ። ይሄ ተመልከት ምክር ነው። ሰው ወንድምህም ይሁን አክስትህም ትሁን በጎንህ ያሉ ሰዎች አብዛኛው ሰው ያጠምደሃል። ስለዚህ ጉዳይ ካለህ ወጣ ያለ ነጠር ያለ ትልቅ ነገር ያለብህ ከሆነ ዋጥ አድርገው፣ ያዝ አድርገው። ብዙ ጊዜ ሀጃህን ጥግ የምትደርሰው ሳታወራ ነው። ካንተ ከወጣ ብዙዎች ጋር ይደርሳል። መድረስ አለብህ ቦታ ሳትደርስ ይደናቀፋል። ለዛም አታውራ ልጄ ሆይ ታዋሉ። ለምን? ይሄ የትልቅነት መነሻ መንደርደሪያ ነውና አንተ ለትልቅ ማዕረግ የታጨህነህና ለወንድሞችህ እንዳትነግር አሉ። ተመልከተው ወንድሞቼ ናቸው ምን ችግር አለው አላሉ ነብዩላህ ያዕቁብ አለይሂ ሰላም። እንዳትነግር አሉ። ለምን? አላህ ይመርጣሃል አንተ ላይ ብዙ ነገር አለ ብለው ነብዩላህ ያዕቁብ ከተለያየ አላህ ነብይ ናቸው። አላህ ሱብሓነሁ ወተዓላ ብዙ የሚያሳውቃቸውም አለ። وكذلك يجتبيك ربك ويعلمك من تأويل الأحاديث ويتم نعمته عليك وعلى آل يعقوب كما أتمها على أبويك من قبل إبراهيم وإسحاق إن ربك عليم حكيم. من قالوا እንደዚሁ ይመርጣል። ይሄንን ህልም አሳየ። ልዩ የሆነ ህልም ነው። የሆነ ነገር ወደፊት የሚመጣው ላንተ የሚደርስህና አንተ ላይ ትልቅ የአላህ Subhanahu Wa Ta'ala ትንግርት እንደሚፈጸም የሚያሳይ ነገር ነው ያየው። አዎ ይሄንን እንዲያሳየ ሁሉ ይመርጣል፣ ያስተምራል። ነገራቶችን ፍች ትማራለህ። ገና ብዙ ነገር ፍች ትማራለህ ገና አንተ ህልም አይተህ መፍታት ይሄን የመሳሰለ አላህ ያስተምራል። ጸጋውን ያሟላል ባንተ ላይ በያዕቁብም ቤተሰቦች ላይ ያሟላል። ከዚህ በፊት በአባቶች በኢስሐቅና በኢብራሂም በእነሱ ላይ ኒዕማውን እንዲያሟላ በአንተም ላይ ያሟላል። ልጄ አንተ የተመረጥክነ አንተ ምርጥ የምትሆነህና ጉዳይህን እንዲያታካፍል። ይሄ ልጅ እኮ ገና ታዳጊ እኮ ነው። ገና ልጅ እኮ ነው። ገና እንዲጫወት ወጣ እንዲል ገና ተመልከተው። በጧት ነው ይሄንን ያየው። በዚህን ሰዓት አላሁ Subhanahu Wa Ta'ala የነብዩላህ
ያዕቁብ ሌሎች ልጆቹና ነብዩላህ ዩሱፍ መካከል የጀመረችው ፕሮሰስ እዚህ ላይ ትጀምራለች። ምን ብለው ጀመሩ? إذ قالوا ليوسف وأخوه أحب إلى أبينا منا ونحن عصبة إن أبانا لفي ضلال مبين. እዚህ ላይ ጀመረ እንግዲህ ፈተናው። ነብዩላህ ዩሱፍ አለይሂ ሰላምና ወንድሙ ቢንያም ነብዩላህ ያዕቁብ ይወዷቸዋል፣ ያቀርቧቸዋል፣ በጣም አቀርበዋቸዋል። አዎ እውነታ ነው። እና ምን የሚል ነገር አመጡ? ፈተናው እንግዲህ እዚህ ሊጀምር አይደል? አባታቸው ጋር የሆነ ነገር አውርተዋል። ለአባታቸው ነው የነገሩት፣ ለማንም አላስረዱም። አባት እንዳንነገር ብለዋል፣ እሺ ብለዋል። መንተሸረ الخبر ዘገባውም አልወጣም፣ ዜናውም አልወጣም፣ ህልሙም አልወጣም። ራሳቸው ነብዩላህ ዩሱፍ እንዲያዩት ነው። ነገር ግን ለፈተና የሚያድግ ሰው ይፈተናልና በፈተና ሊጀምር ነው ያ እድገት ነው። ነብዩላህ ያዕቁብ ገብቷቸዋል ነገሩ። ስለገባቸው ለማንም አትንገር ብለዋል። እድገት ጥግ ላይ እንደሚደርስ የተረዱት ነገር አለ። አዎ ነገር ግን ፈተና ይጀምራል እና እንዲህ ተባለ። ወንድሞቹ ምን አሉ? እኛ እኮ ተባባሉ እርስ በርሳቸው። إذ قالوا ليوسف وأخوه ዩሱፍና ወንድሙ أحب إلى أبينا منا ከኛ በተሻለ ወደ አባታችን ተወዳጅ ነው አሉ። በጣም ይወደዳል። ونحن عصبة እኛ ደግሞ ጀማዓዎች ነን። ይሄ ሁሉ ጀማዓ ትተው እንዴት ነው እሱ ላይ ብቻ የሚያጠምዱት? እሱንና ወንድሙን ብቻ። إن أبانا لفي ضلال مبين አባታችን እኮ በግልጽ ስተት ላይ ነው አሉ። የአላህን ነብይ ስተት ላይ ወድቀዋል እስከ ማለት ድረስ ደረሱ። ተመልከት፣ ይሄ ፈተና ጀመረ፣ ኩርኮራ ጀመረ። አሁን ተጀመረ ፈተናው። ይህንን ሲሉ እና ምን ይደረግ፣ ምን ብናደርግ ይሻላል ተባባሉ። እኛ ዩሱፍን በጣም ይወደዋል፣ ቢንያምንም በጣም ይወደዋል። እኛ ጀማዓ ነን። ስለዚህ ለምንድን ነው ከኛ በላይ መርጦ እንደዚህ የሚያቀርበው? ምን ይሻለናል ተባባሉ። መካከል ላይ ሲመካከሩ የተመካከሩት ምንድነው? ሁለት ምርጫ ቀረበ ነብዩላህ ዩሱፍ ላይ ማለት ነው። እንግዲህ የሚያድግ ይፈተናል በጎረቤቱ፣ በቤተሰቡ፣ በወገኑ፣ በአካባቢው። ይሄ አይቀርም። ይህንን ያዝና ስትፈተን የሆነ መከራ ሲመጣ፣ ምቀኛ ሲበዛ፣ ከዓይናችን ላይ ጥፋልን ሲሉህ፣ እማናይበት ሀገር ሂድልን ሲሉህ፣ አንተ ማየት አንፈልግም ሲሉህ፣ ለእድገት እየታጨህ እንደሆነ ይግባሸው። በቃ ይሄ ነው። ይሄንን እንድንማር ነው። መጨረሻ ላይ ምን አሉ? اقتلوا يوسف أو اطرحوه أرضا يخلو لكم وجه أبيكم وتكونوا من بعده قوما صالحين. يتشنت انتنالو يوسفنما ወይ ግደሉት እና ተገላገሉ፣ ወይም ደግሞ ሩቅ አገር ጣሉት። አርዷን ነኪራል ሆነ አገር ወስዳችሁ ጣሉት። يخلو لكم وجه أبيكم የዛን ጊዜ አባታችሁ ፊት ለእናንተ ብቻ ይሆናል። ነፃ ታገኛላችሁ፣ አባታችሁ ጋር በፍቅር ትኖራላችሁ። አሁን እሱ እያለ እናንተ ቦታ አልተሰጣችሁም ማለት እንደዚህ ረቃል አገር ጣሉት ወይ ግደሉት ተባባሉ። ይገደል ይወገድ፣ ወይም ደግሞ ምን ይደረግ? ወይ ሩቅ አገር ጣሉት። ከዛም በኋላ እናንተ ደህና ሰዎች ትሆናላችሁ፣ ቀውመን ሷሊህን ትሆናላችሁ። ተውበት ታደርጋላችሁ፣ ወይም ደግሞ ፍላጎታችሁ የተሳካ ትሆናላችሁ ተባባሉ እርስ በርስ። ሷሊህ እስትግፋር ታደርጋላችሁ፣ ተውበት ታደርጋላችሁ ማለት ነው አሉ። ተውባ قبل وجود الذنب ወንጀሉ ሳይገኝ ተውባ። ተመልከቱ፣ ይሄ ወንጀሉን ተስሂል ለማድረግ ነው ይላሉ ዑለማዎች። كما يقول الامام السعدي رحمه الله ከዛም በኋላ የፈጸማችሁትን ፈጽማችሁ ደጋግ ሰዎች ትሆናላችሁ የተባባሉት ወደፊት ትቶብታላችሁ ነው። ወደፊት ለመቶበት ቁርጥ አድርጎ የተነሳ ሰው ወንጀሉን ይዳፈረዋል። በጣም ልቶብት አይደል እንዴ ብሎ ነው የሚሰራው። ይሄን ተባብለው ስለዚህ ይሄን ሲባባሉ ይገደል ወይም ደግሞ ሩቅ አገር ቢጣል ጥሩ ነው። ይሄ እነዛ ወንድሞቹ ናቸው እየተመካከሩ አሉ። ይሄን ተመካከሩና አንዱ መሃል ላይ እንደው መገደሉ እንኳን እንደው ጥሩ አይደለም አለ። ይሄ እሱ ሌላ መጣለት። قال قائل منهم لا تقتلوا يوسف والقوا في غيابة الجب يلتقطه بعض السيارة إن كنتم فاعلين. ምን አለና ነገራቸው። ከነሱ ውስጥ አንዱ አስተያየት ሰጪ እንዲህ አለ፣ لا تقتلوا ዩሱፍንም አትግደሉ ዩሱፍን። እንደው የሚሻለው ማድረጋችሁ ካልቀረ والقوا في غيابة الجب ትልቅ ጉድጓድ፣ ጨለማ ጉድጓድ ውስጥ እስር ጣሉት፣ ወሩሩት፣ ወደዛ ጉድጓድ ውስጥ ወሩሩት። ዋናው ከአባቱ እንትን እንዲጠፋ አይደል? በቃ አለቀ፣ በዚህ ይገኝላችኋል። ይሄንን አድርጉ አላቸው። يلتقطه بعض السيارة ከፊል መንገደኞች ነጋዴዎች ሲመጡ አንስተው ይዘው ይሄዳሉ።
በቃ ከዛ ሰላም ታገኛላችሁ እንኩንቱም ፋዒል ማድረጋችሁ ካልቀረ በዚህ ተብቃቋላችሁ ይበቃችኋል ይሄ وهذا أبرهم أحسنهم ليوسف ለዩሱፍ እንደው መልካም ካሰበውና አበር ኸይሩ አለለት ባለውለታው ነው የሚባለው ይሄ ትልቁ ወንድሙ ነው እንደዚህ ነው አላህ አለ አንደኛው ብቻ ይሄን አስተያየት ሰጠ ውስጡ አልቻለም ከሚገደል እንደዚህ ቢሆን ይሻላል በማለት ማለት ነው ይሄንን አስተያየት ሰጠ ተመልከቱ አሁን ይሄ ዩሱፍ አያቅ አባታ ያቁ እየተመከረ ነው ይሄ እየተባለ ነው ማንነ ታርጌት ውስጥ ለማስገባት ነብዩላህ ዩሱፍን አለይሂ ሰላም ህፃን ነው ልጅ ናቸው ገና قالوا يا أبانا መጡ ምን እናድርግ ምን ይሻላል አይ እኛ አባታችንንማ በሆነ ነገር እናሳምነው የሆነ ነገር እንነጋገርና በዚህ ነው ችግር የለም እኛ ጋር ይጫወት ይውጣ ምን እንበልና እናባብለው እንለምነው ካወጣን በኋላ ማድረግ ያለብን እናድርጋለን ተባባሉ አመቻቹ ይሄንን ተመካከሩ ሄዱ አባታቸው ጋር ቀረቡ ነብዩላህ ያዕቁብ ጋር ምን አሉ قالوا يا أبانا አባታችን ሆይ አሉ ማለከ ላ ተእመና ተመልከተው አቀራረባቸው መጀመሪያ ለምንድነው ቆይ ማታምነንኛን አላ ዩሱፍ በወንድማችን በዩሱፍ ላይ ማታምነን ወይና ለሁና ናሲሑን አይ ሙሽፊቁን به እኛ ለሱ አዛይነን መልካም ሐሳቢነን ለምንድነው ዩሱፍን በእኛ ማታምነው አሉ ለመግቢያ እኮ ነው ገና ሰጠን ይዘነው ነህ ሳይሉ በፊት ቆይ ለምንድነው እኛም በዩሱፍ ላይ ማታምነን ለምንድነው ምን ችግር አለው እንደ ወንድሞች አይደላችሁ እንዲላቸው እያመቻችሁ እኮ ነው መጨረሻ ላይ ጥያቄያቸውን አቀረቡ አርሲልሁ معنا غدا يرتع ويلعب وإنا له لحافظون እስኪ ነገ ከኛ ጋር ላከው አባታችን غدا ነገ እስኪ ወደ ሜዳ ይዘነው እንሄድ يرتع ይዝናና ይደሰት ይቦርቅ ويلعب ከኛ ጋር ይጫወት وإنا له لحافظون እኛ ጠባቂዎቹን ምንም አደጋ ይደርስበትም አባታችን እስኪ ነገ ላከው ታቀዷል እኮ ነገር ተይዟል እኮ ነገር ውስጥ ላይ ይይዙልሃል ውስጥ ላይ ያጠምዱልሃል ይቆፍሩልሃል ከላይ የሚነግሩ ሌላ ከላይ የሚባለው ሌላ ይሄ አለ አንተ የዩሱፍን ቦታ እንደ ዩሱፍ በላህ ላይ ሲመከር ሲሴር ዶግማ ሲዶገዶግ ምን ማለት አለበት ያ አላህ ነው ወደ አላህ ነው እምናቀው የለም እኔ እናንተ ሳናቀው የሚወራለ እኔ እናንተ ላይ ሳናቀው ይታቀደብናል ግን አላህ Subhanahu Wa Ta'ala አለን ሻው ይሄ ነው ለኛ ነተወከል على الله حسبنا الله ونعم الوكيل ይሄንን ይዘነው የምትሄደው አለበለዚያ ምን እናድርገው በምን ይወገድ በምን እንዴት እንገላገል ምን ይሻላል እንዴት ነው ተብሎ ቁጭ ተብሎ አዳር ሊመከርልህ ይችላል ግን አንተ حسبنا الله ونعم الوكيل አስብ ይሄን ታሪክ ስትቃኝ ይሄን ታሪክ ስትመለከት ውስጥ አንጀትህ ይርሳል አርሲልሁ معنا غدا يرتع ويلعب وإنا له لحافظون አሉና ለአባታቸው ይችን ጥቆማ ሰጡ قال እንዲህ አለ ነብዩላህ ያዕቁብ አለይሂ ሰላም اني لا يحزنني እኔ በጣም ያስተግዘኛል ልጆቼ አንተ ذهبوا به እሱን ይዛችሁ ወደ ጫዋታ ቦታ መሄዳችሁ ወደ ሜዳ እንደ ያስተግዘኛል በቃ ልጅ ሳሳለታለሁ ነው መሄድ የለበትም እናንተ ጋር እናንተ ወጣቶች ናቸው واخاف ان ياكله الذئب وانتم عنه غافلون እናንተ ዘንግታችሁ ባላችሁበት ሰዓት ተኩላ ሊበላው ይችላል ይሄንን አላቸው ለካ ይሄም ምክንያት አላሉ ከዚች ንግግር ላይ ይወሰዱታል ይላሉ አህሉ العلم አንድን ሰው አንተው በመተነግረው ባንቱ ሊመጣ ይችላል ኋላ ላይ እኔ ኋላ ነግሬያለሁኝ አሁን አውሳለሁኝ ጉን ኋላ ሌባ ወሰደው እንዳትለይ ካልከው ለካይች ማምለጫ አለ ኋላ ሌባ ወሰደው ብሎ ሊመጣ ማለት ነው መጀመሪያ ይሄን ነው አይደል ከዚህ ላይ የወሰዱት ነገር አለ ብዙ ጊዜ አንተ ከምትነግረው ላይ ቀብ የሚያደርጋል እና እኔ ያስተግዘኛል አዝናለሁ ልጄ ከናንተ ጋር መሄዱ እናም እፈራለሁ ተኩላ ይበላዋል በየ እናንተ በዘነጋችሁበት ሰዓት አለና ነብዩላህ ያዕቁብ ለልጆቹ ነገራቸው قالوا لئن أكله الذئب ونحن عصبة إنا إذن لخاسرون أباتاتشن وي አይነካውም ተኩላ አይበላውም እኛ እኮ ጀማዓዎች ነን እኛ ጀማዓ ሆነንማ ወንድማችንን ካስበላን እኛ ከሳሪዎች ነን ምንድነንኛ ምን ዋጋ አለንኛ እንደዛ ከሆነ ጀማዓ ህዝብ ሆነን እንዴት ነው የምናስበላው እንደዛ ከሆነማ እኛ ጥቅም የለንም ማለት ነው አንረባም ማለት ነው የሚለውን ነገር አስረዱ አባበሉ አባትየው ተመልከቱ እንዴት አድርገው ለነብዩላህ ዩሱፍ አለይሂ ሰላም የታቀደለት አለ የታሰበለት ነገር አለ ግን ከአባቱ ጉያ መነጠል ነው የፈለጉት ከአባቱ እጅ ማውጣት ነው የፈለጉት ያለውን ነገር ሁሉ አወሩ ተናገሩ እባካሉ ለመኑ አባበሉ ይሄን ሁሉ አሉ እሺ አለ በቃ ይሄ ተጫውታል ላከ ነብዩላህ ዩሱፍን አለይሂ ሰላም ያዕቁብ አለይሂ ሰላም
በልሂድ ከወንድሞች ጋር ተጫወት ብለው ፈቀዱለት። እንግዲህ ይዘው ሄዱ ማለት ነው። ልክ ይዘውት እንደሄዱ ነብዩላህ ዩሱፍን አለይሂ ሰላም فلما ذهبوا به واجمعوا ان يجعلوا في غيابه الجب واوحينا اليه لتنبئنهم بامرهم هذا وهم لا يشعرون لا يالو ጌታ አላህ Subhanahu Wa Ta'ala የሆነ ነገር ይለናል። ልክ ይዘውት በሄዱ ጊዜ እና በወሰኑ ጊዜ ጉርጓዱ ውስጥ ጨለመው ሊከቱት ማለት ነው። ከመግደል ይልቅ ጉርጓዱ ውስጥ ብንከተው ይሻላል የሚለው ላይ ወስነው ተስማምተው ቀምረው በዚህ ላይ ጨርሰዋል። ያንን በተስማሙ ጊዜ አደረጉት፣ ፈጸሙት፣ አስገቡት ጉርጓድ ውስጥ። ልክ ሲያስገቡት እኛ ይሄንን ወህይ ላክንለት አለ አላሁ Subhanahu Wa Ta'ala። ይኸው ተመልከት፣ አይዞህ የሚል የብስራት ዜና መጣለት ነብዩላህ ዩሱፍ አለይሂ ሰላም። ወአውሐይና ኢለይህ ራእይ ላክንለት ነገር ነው አለ ለዩሱፍ፣ አብሽር ይሄንን ኋላ እነሱ ሳያቁ ሳይነቁ ታስረዳቸዋለህ ወደፊት አልነው አለ። ይሄን መልእክት ሲላክ ነብዩላህ ዩሱፍ እንደሚድን ከዚህ ወጥቶ ከነሱም ጋር እንደሚገናኝ ብስራት ነው እዚህ ውስጥ ያለው። ትነግራቸዋለህ አለው እኮ አይዞ ትነግራቸዋለህ፣ አይዞ እዚህ ጉርጓድ ውስጥ አትቀርም፣ አይዞ ትወጣለህ፣ ታገኛቸዋለህ፣ ሳያውቁ ታስረዳቸዋለህ። ይሄ ብስራት አለው። ነብዩላህ ዩሱፍ ደስ ይለዋል እዚህ ውስጥ። አዎ ከአላህ የመጣ ብስራት እኮ ነው፣ ወህይ እኮ ነው፣ ወህዩ من الله جل وعلا። ያ አላህ ይሄንን አደረጉ፣ አስገቡት። እነሱ መገላገላቸው ተመልከት፣ እንግዲህ እነሱ መገላገላቸው ይሄንን አደረጉና ከተጠቀሙ በኋላ የሚገርመው ማታ ላይ አርት ለቅሶ እያለቀሱ መጡ። ምን አሉ? ማታ ላይ በቃ ጉድ ሆን ወይ ዋኔ ወየ አይነት ለቅሶ ማለት ነው። ግን ካንጀት ነው፣ ከልብ ነው፣ ከሆድ ነው፣ ክስተትን ተከትሎ የመጣ ነው አይደለም፣ የማስመሰል ነው። ተምዊህ ተልቢስ ኺዳዓ ይባላል። ይሄ የማታለል ስራ ነው። እና ምን አለ አላህ ወጃኡ አባሁም ዒሻአ የብኩን፣ ማታ ላይ እያለቀሱ አባታቸው ዘንድ መጡ። አምሽተዋል፣ ከስከዛሬው እያለቀሱም ነው። ተመልከት እንግዲያ ነገር ተፈጥሯል ማለት ነው። ዒሻአን የብኩን ማታ ላይ እያለቀሱ መጡ። አሁን አንደኛ በለቅሶ ሊያሳምኑ፣ ብዙ ጊዜ ውሸታም ለቅሶ ያበዛል እኮ ውሸት። አብዛኛው ጊዜ እንትን ሁኔታውን ለማሳመን አንተ እንዲህ አድርጋል ከተባለ ህፃንን ይመስል ምን ይመስል ለቅሶውን ይለቀዋል ቶሎ። ለምን? ከራስ ላይ ለመከላከል የሚደረግ ማለት ነው። ወጃኡ አባሁም ዒሻአ የብኩን ቃሉ ያ አባና፣ አባታችን ወይ ኢና ዘሀብና ነስተቢቅ፣ እኛ እኮ ልንሽቀዳደም በወጣንበት ወተረክና ዩሱፈ ዐንደ መታዒና፣ ዩሱፍን ዕቃችን ጋር ትተነው ልንሽቀዳደም ውድድር በወጣንበት ፈአከለሁ ዚብ፣ ተኩላ በላው። ወማ አንተ ቢሙእሚን ለና ወለው ኩና ሳዲቂን፣ እኛ ከልባችን በእውነት ብንነግርህ እኮ አንተ የምታምንና አይደለም። ይኸው እኛ በቃ ለምንድን ነው የማታምንና አሉ። ጨነቃቸው ቀድሞ። ለምን? ውስጣቸው እየገፋቸው ነው ውሸት እንደሆነ። ያአላህ የሚገርመው ይኸው አንደኛ መጀመሪያ ላይ እያለቀሱ ነው የመጡት። አንድ በል እያለቀሱ ዘግየት ብለው፣ ሁለተኛ በንግግር ሌላ ነገር ገለጹ። ምን ብለው ገለጹ? ምን አሉ? ተኩላ በላው አሉ። هذا قول በዚህ ዋሹ። ሌላ እንደገና ለዚህ ለንግግር ሌላ ማረጋገጫ ጨመሩበት። ምን? ቀሚሱ በደም የተለቀለቀ አድርገው አመጡት። ይሄ ተምዊሁን አላ ተምዊህ፣ ይሄ በማጭበርበር ላይ ማጭበርበር፣ በማስመሰል ላይ ማስመሰል፣ በውሸት ላይ ውሸት፣ የውሸትን አይነት ነው የፈጸሙት። ምን العجب ማለት ነው። وجاءوا على قميصه بدم كذب، በውሸት እንትን የተለቀለቀ ቀሚስ ይዘው መጡ፣ በውሸት ደም ያንን ይዘው መጡ። ቃለ ልክ ሲያሳዩት ነብዩላህ ያዕቁብ አለይሂ ሰላም አላመንም፣ አልተቀበላቸውም። ጉድ እንደዛ ሆነ እንደ አይደለም ያላቸው። እንዲህ አላቸው፣ በል ይልቁንም አለ ኢብጣል እያናትቼ በል ሰወለት ለኩም አንፉሱኩም አምራ፣ ጌታ እናንተ ነፍስያዎቻችሁ ያስዋቡላችሁ ነገር አለ።
መጀመሪያ ውስጣችሁ የገፋችሁ ነገር አለ ነገርማ አለ ፈሶብሩን ጀሚል ፈዓለየ ሶብሩን ጀሚል እኔ ጥሩ የሆነ ትዕግስት መታገስ ብቻ ነው ያለብኝ ሌላ የለብኝም ማለት በቃ መታገስ ነው የሚጠብቀኝ ምን አደርጋለሁ والله المستعان وعلى ما تصفون በመትገልጹትና በመትሉት በዚህ በውሸታችሁ ላይ ከአላህ ብቻ ነው እገዛ እርዳታ የሚጠየቀው ወደ ማን መሸሽ አለ ይሄ ነው አለና ነገራቸው አልተቀበላቸው እንግዲህ አባትና ነብዩላህ ዩሱፍን ጉድጓድ ውስጥ ወረወሩ ተጣሉት ወንድሞች መካከል ላይ ይሄ ግብግብ እየተፈጠረ ነው እንደዚህ እየተወራ ያለ ዩሱፍ ጨለማ ውስጥ ነው ዩሱፍ የት ነው አድሯል እኮ አይደል ዩሱፍ ጨለማ ውስጥ ነው አለይሂ ሰላም እዛ ውስጥ ነው ያለው መጨረሻ ላይ وجاءت سيارة فأرسلوا واردهم فأدلى دلوه قال يا بشرى هذا غلام وأسره بضعة والله عليم بما يعملون الله سبحانه وتعالى እነዚህ ወንድሞቹ የራሱ ወንድሞች የራሱ ወገኖች አብረውት ያደጉ አብረውት የበሉ አንድ ቤት የነበሩ የአንድ አባት ልጆች ይሄንን ስራ ሲሰሩት አላህ Subhanahu Wa Ta'ala ለተአምር ነው ለሂክማ ነው ለጥበብ ነው የተሰራው ሂክማ ነው ወገንህ ሲጎዳ ያባትህ ላይ ሲጎዳ በሽታው ይጠናል ከባዳ የወንድምህ ይጎዳል ለዚህ ነው وظلم ذوي القربى أشد مضاضة على النفس من وقع الحسام المهند يلا القطامي من الله يقرب الزقمدي يوغنه عبروه بلا عبروه تطا አንተው ጋር የነበረ የሚያደርስብህ በደልና ግፍ ከህንዲ ስለታማ ሰይፍ የበለጠ ያማል አለ አዎ ያማል በጣም ያማል ይሄንን አደረጉት እታች ጨለማው ውስጥ ነበረ ነብዩላህ ዩሱፍ አለይሂ ሰላም በዛ ላይ ነጋዴዎቹ መጡ ወደ ግብጽ የሚሄዱ ነጋዴዎች ናቸው እዛ አካባቢ ነብዩላህ ዩሱፍ ተጣለበት ጉድጓድ አካባቢ ላይ ሲደርሱ እረፍት አደረጉና ውሃ ቅጃቸውን ላኩት እስኪ ውሃ ቅዳለም ብለው ነው የአላህ Subhanahu Wa Ta'ala ስራ ሱብሃንአላህ አላህ ባሮቹን እንዴት ነጃ ማውጣት እንዳለበት ያቃልና ይሄንን የምንይዘው አላህ አለን እና እኛ የወደፊቱን እኮ አናውቅም እርንላለን ሲከሰት ወየው እንላለን ሲከሰት ያዙን ልቀቁ እንላለን ሲከሰት ከዚህ ማዓት ጀርባ ምን አይነት መልካም እንዳለ ከተራራው ጀርባ የሚገርም ዓለም አለ ከበላው ጀርባ የሚገርም ነገር አለ ይሄንን እንድንሰንቅ እኮ ነው ቁርአን እየነገረን እያስረዳን ያለው ሊከፋ ይችላል ኑሮ ይከፋል ቤተሰብ ይከፋባል ወገን ይከዳል አካባቢ ይዞርባል ያጠለሹሃል ያጠቁሩሃል አይነህን ላፈር ይሉሃል ይገፉሃል ይወረውሩሃል ጉድጓድ ይከቱሃል ይገፈጥሩሃል እጣራ ላይ ያገኙህ ለቁሃል ወደታች ግን ያ አኺ የሆነ ነገር አለ አላህ ባሮቹን ያዲናልና ነጋዴዎች መጡ ግን ተመልከተ እንዴት እንደዳነ ነብዩላህ ዩሱፍ አለይሂ ሰላም እነዚህ መንገደኞች ሲመጡ فارسل والدهم واقጃቸውን ላኩ فادلى دلوه እዛ መጣና ጉድጓዱ አጠገብ አኮሌውን ለቀቀው ወደታች ሊቀዳ ማለት ነው ግዙፍ ነበር አኮሌው ልክ ነብዩላህ ዩሱፍ ታች ጉድጓዱ ስር ላይ ናቸው ሲመጣላቸው አኮሌው ላይ ተንጠላጠሉ ይስባል ከላይ ሲስብ ማን ብቃለ ነብዩላህ ዩሱፍ ብቃል ውሃ አይደለም የያዘው አኮሌው ሰው ነው ይዞ የመጣው ከታች አላህ ልክ ተያይዘው ወደ ላይ ይዘው ሲመጣ ብቅ ሲል ሲያየው ውብ የሆነ የሚያሳሳ የሚያጓጓ የሚያባብል የሚገርም ልጅ ነው የሚያምር እንደ ሸጥረል ጀማል ሸጥረል ሁስንን እኮ ይዘዋል አሉ ነብዩ አለይሂ ሰላቱ ወሰለም ነብዩላህ ዩሱፍ የውበትን የቁንጅናን ከፊሉን ይዘዋል እንግዲህ ተመልከት ስንት የሚያምር ሰው አይተሃል ከፊሉን ሳይዝ ያምራል የሚባል እንኳን ምን ያክል ያጓጓል አንተ የውበትን ከፊል ያዘ የተባለው ምን ያክል ሊያሳሳ ነው አይነህ ላተለቅልም እኮ ከላዩ ላይ ከሱ ላይ ስለዚህ እየተሲያደርገው እንዲህ አለ አኮሌውን የሚዘዋው የሚቀዳው ምን አለ قال يا بشرى هذا غلام يا بشرى بسرات እንኳን ደስ ያላችሁ እንደማለት ነው هذا غلام ይህ ምንድነው አለ ይህ ወጣት ይህ ታዳጊ ልጅ ነው አለ የሚያምር ጦይብ ጥሩ ይሆናል ወይም ያ ቡሽራ ያለው ሰውየውን የላከው ነው ብሏል መሪያቸው አንተ ቡሽራ ማለት ነው هذا غلام አለው ይሄንን አለ من العجب ከዛ واسروه بضاعه አወጣው ያዘው ይዞ ሄደና
ከእቃው ጋር አንድ ላይ ከቃቸው ጋር አደረጉት ለንግድ ሊያቀርቡት ማለት ነው ነብዩላህ ዩሱፍን አለይሂ ሰላም ከቃቸው ጋር እንዳደረጉት አላህ Subhanahu Wa Ta'ala የሚሰሩትን ሁሉ ያውቃል والله عليم بما يعملون የሚሰሩትን አላህ ያውቃል እና በቅርብ ነበሩና ወንድሞቹ መጡ እንግዲህ ልክ እንደዚህ በሚያደርግበት በሚያወጣና ቃቸው ጋር እንትን በሚያደርጉበት ሰዓት በሚቀላቀሉበት ሰዓት ወንድሞቹ መጡ እየተሯሯጡ መጡና ባሪያ ነበር እነዚህ እናንተ ጋር ቀላቅላችሁታል አዎ እሱ እኮ የኛ ባሪያ ነው አምልጦብን ሸሽቶብን ነው ጉድጓድ ከተቱት በሰበብ ወጣ ደግሞ እንደገና ባሪያችን ነው አሁን ተመልከት እንዴት እንደሚጡዝ ማለት ነው ሁኔታዎች ያ መጨረሻ ላይ እሺ ግዙን እሺ ሽጡልን ግዙን እሺ መስንት እንግዛቸው ይሄን ያክል እሺ አምጡ ተሸጠ ምክንያቱም እነሱ ከአካባቢያቸው እንዲርቅላቸው ብቻ ነው የፈለጉት እንጂ እንዴ ትልቅ ዋጋ አውጥቶም አይደለም የሸጡት ለዚህም አላህ ምን ይላል ወሸረውሁ ሸጡት አለ بثمن بخس بركاش ዋጋ دراهم معدودة አንድ ሁለት ሶስት ተብሎ በሚቆጠር በአናሳ ዋጋ ሸጡት አለ ነብዩላህ ዩሱፍን وكانوا فيه من الزاهدين እነሱ በሱ ቸልተኛ ነበሩ አለ ለምን እንደ ዋጋ በውድ ቆንጆ እኮ ነው ገና ታዳጊ ነው ጨመር አድርጎ አላሉም ለምን መገላገልና የፈለጉት እነሱ እኮ ሌላ እንዲሄድላቸው ከአካባቢው እንዲርቅ ያባታቸው ፊት ነፃ እንዲያገኙ በዛ ነው የተሳሰቡትና ያደረጉት ከዛ ይዘውት ሄዱ ወደ ግብጽ አገር ተወሰደ ማለት ነው ማን ነብዩላህ ዩሱፍ አለይሂ ሰላም ከከነዓን ምድር ሄደ እንግዲህ አገሩን እንዴት አድርገው እንደሚሄድ ሱብሃንአላህ ይዘውት ሄዱ ከሄዱ በኋላ ግብጽ ላይ ከፍተኛ የእንትን ንግድ ነበረ የባሪያ ንግድ በከፍተኛ ሁኔታ የተንሰራፋበት ጊዜ ነበርና ገበያ ላይ አዋሉት ተሸጠ ነብዩላህ ዩሱፍ ተሸጠ አጠራ አድርጌ ነው የምናገረውና ነብዩላህ ዩሱፍ አለይሂ ሰላም ተሸጠ የገዛው ማን ነው አዚዙ ሚስር የግብጽ አንዱ አስተዳደር ትልቅ ባለስልጣን ነው ገዛና ይዞ ሄዶ ለባለቤቱ አደራሽን እሺ ይሄን ልጅ በደንብ አድርገሽ አንከባክቢ አለ እየው ከጉድጓድ አወጣ ምን ውስጥ አስገባው ማለት ነው ታላላቅ ባለስልጣን እንትን ላይ ትልቅ ቤት አስገባው وقال الذي اشتراه من مصر ከግብጽ የገዛው እንዲህ አለ ለምራአቲህ ለሚስቱ አክሪሚ مثواه አኗኗሩን አመቻችለት አሳምረሽ አንከባክበሻጁ ይሄን ልጅ እሺ አደራሽን አለ አሳየም ፋና አው ነተخذه ولدا ይጠቅመናል ወይ እንደ ልጅ አድርገን እንይዘዋለን እንደ ልጅ እንረካለን እንጫወታለን ያጫውተናል ልጃችን ይሄ የሚያምር የሚያሳሳ የሚያጓጓ ልጅ ነው አሳምረሽ አሳድጊ ያላት እዛ አስገቡ ገባ ከጉድጓድ ወጣ ዝገባ ለማንኛውም ከአባት ተለይተ ከእናት ተለይተ ከቤተሰብ ተለይተ ምኑ ይጣፍጣል ምንም እኮ አይጣፍጥም ኑሮ ምክንያቱም ከኋላ የተሰራው በደልም አለ ምናልባትም አላህ Subhanahu Wa Ta'ala ለነብዩላህ ዩሱፍ አለይሂ ሰላም በወህይ ነግሯቸዋል አይደል አብሽር ተነግራቸዋል ተብለዋል እኮ ወደፊት ተነግራቸዋል ሳያቁ ተብለዋል መጨረሻ ላይ አላህ በቁርአን ምን ይላል ወከዛሊከ መከና ለዩሱፍ ፊል አርድ ولنعلمه من تأويل الأحاديث والله غالب على أمره ولكن أكثر الناس لا يعلمون الله سبحانه وتعالى ለነብዩ አላህ ዩሱፍ በመድር ላይ አመቻቸንለት አለ ለንሾም ትልቅ ደረጃ ልናደርሰውና የህልምን ፍች ልናስተምረው እንደዛ አደረግና አለ ነገር ግን አላህ Subhanahu Wa Ta'ala እሱ በውሳኔው በጉዳዩ ላይ አሸናፊ ነው ለላህ ያሉ ጌታ አብዛኛው ሰው ግን ይሄንን አያውቅም አለ አላህ Subhanahu Wa Ta'ala እንግዲህ ነብዩላህ ዩሱፍ አለይሂ ሰላም እዛ ቤተ መንግስት ገቡ አደጉ በእንክብካቤ አደጉ አዚዙ ሚስር ማን ገዛው አልኩ የሚስሩ አስተዳደር ንጉሱ አለ ሌሎች ዋና አስተዳደሮች ደግሞ ይኖራሉ ሚኒስተሮች ስንት ሚኒስተር አለ አይደል ገገበ ቱባ ባለ ስልጣን አለ እዛ ቤት ለሚስቲቱ ይሄንን አሳምረሽ አሳድጊ ያላት አደገ ተራዕራ في هذا البيت في بيت عزيز مصر በሚስሩ በግብጽ አስተዳደር ቤት ውስጥ አደገ
በእንክብካቤ አደገ። ልክ ካደገ በኋላ አሁን ደግሞ ሌላ ነገር ሊፈጠርበት ነው። ነብዩላህ ዩሱፍ አለይሂ ሰላም የአላህ ባሪያ ከፈተና ፈተና ከተለያየ ነገር ወደ ተለያየ ነገር ዓለም እንደዚህ ናት። ህይወት እንደዚህ ነው። ለእድገት የታጨም ሰው እንደዚህ ነው። ሁልጊዜ አልጋ ባልጋ መንገዱ ፏ ያለ የተስተካከለ እንዳሻለ ትወርቅበት እንዳሻለ ትጓዝበት አይደለም። የሆነ ነገር ድው ያደርጋል፣ አብሽር ሶብር ከፍ ትላለህ። የሆነ ነገር ይመታሃል፣ አብሽር ከፍ ትላለህ፣ ትነሳለህ። ወድቀህ እንደማትደርግን እወቅ። ይሄን ወድቆ መነሳት አለ። ወድቀህ እንዳትቀር በመውደቅህ ለምን ብለህ ከጌታህ ጋር ግብግብ እንዳትፈጥር። ለምንድነው እኔ ላይ ይሄ የሚደርሰው? ለምንድነው የምደህየው? ለምንድነው የምታመመው? ለምንድነው የምራበው የምጠማው? እንዴ ለምንድነው እኔ ላይ ይሄ የሚደርሰው አትበል። ታመምክ አይደል? ሶብር። ጉዳት ደረሰብህ አይደል? ሶብር። ሰው አጠቃህ አይደል? ሶብር። ሰው አባረረህ አይደል? ሶብር። ታገስ። ለምን? ታድጋለህ። ለማደግ ታጭተህ ሊሆን ይችላል። ወራ አልጅባል ወራ አልዓከማ ብዙ ዓለም አለ። ከጨለማው ጀርባ ብርሃን አለ። ከተራራው ጀርባ ደስ የሚል ሜዳ አለ። ያንን እንድታይ ከመከራ ጀርባ ያለ ነገር ጠብቅ። ባለ ተስፋ ሁን። ተስፋ አትቁረጥ። ይህንን እኮ ያስረዳሃል። ይህንን የሚያሳይ የነብዩላህ ዩሱፍ ታሪክ አለይሂ ሰላም በደም ናማ አደገ። ነብዩላህ ዩሱፍ አደገ አለይሂ ሰላም ولما بلغ أشده أتيناه حكما وعلما وكذلك نجزي المحسنين. لا يالو جيت الله من إلال لك ما أدام سيدر سنة سيد أنا كرالة أنيا أوقتنا أبابن شرنو ستنا وأبقونات أفنو على عند الزهنو لبقو سريوات إنما نداتشو على من ستو أوقتن أبابن عدلو بيزان ساعة انقديه بزي ساعة لاينو نقر يتفترو أيام عرمتا ወጣት ሲሆን ሲጎረምስ ውበቱ እየጨመረ ቁንጅናው እየጨመረ እያማረ በቃ ምን ልበለ ትልቅ ደረጃ ላይ ሲደርስ ውስጥ ላይ ያለችዋ እመቤት አልቻለችም። አሳድገዋለች እኮ ባሪያዋ ተብሏል እኮ የሷ ፕላኒ እንትን እኮ ፕላቲና ነው አይደል? አዎ ባሪያዋ። ነገር ግን አልቻለችም። ውበቱ ማረካትና በሆነ ነገር አሰበችው። እዚህም ላይ ዒፋ ወጣት ማንኛውም ወጣት ሊማር የሚገባው ከነብዩላህ ዩሱፍ አለ። ጥንካሬ፣ ቁጥብነት ይህንን እንማርለታለን። من على الله سبحانه وتعالى وراودته التي هو في بيتها عن نفسه وغلقت الأبواب وقالت هيت لك قال معاذ الله إنه ربي أحسن مثواي إنه لا يفلح الظالمون. نبي الله يوسف عليه السلام وراودته التي هو في بيتها أبيتها ينبروا ياتي ياسادقتشو كجلتشو على አባበለችው። ራወደቱ ካንዲ በኩል ያለ ፍላጎት ነው፣ ከሁለቱም በኩል ያለ አይደለም ይላሉ አህሉ ሉጋ። ራወደ ማለት አንዱ ፍላጎት ሲኖር ሌላው ሳያቅ እሱ አላወቀም። እሱማ አሳድገዋለች እንደናቱ ነው፣ አሳዳጊ እኮ ናት አይደል እንዴ? ወራወደቱ التي هو في بيتها عن نفسه ያቺ እቤቷ ውስጥ የነበረው ከጀለችው አለ ስለነፍሱ ከጀለችው ፈለገችው ማለት بمعنى ارادته بالزنا በዝሙት ፈለገችው። ልክ ምን አደረገች? ነብዩላህ ዩሱፍ አቅም አድጓል። ቤቱ ነው ተመልከቱ እንግዲህ ቤቱ ነው። ሩቅ አገር ነው። ማህበረሰብ አደገ ቤተሰቡ መካከል አይደለም ያለው። ወዲህ ወጣት ነው አድጓል። ብቻቸውን ናቸው። አመቻችታለች። የቅርብ ናት። ከውጭ ሰው ቢመጣ ምን እያደረጉ ነው አይባል። እዛው ያደገ ነው። እንደው ነገራቶችን ሁሉ ስታጦዘው ብትል አስገራሚ፣ አስደናቂ፣ አስደማሚ ጉድ የሚያስብል ትንግርት ነው ውስጡ ያለ። ወላሂ የነብዩላህ ዩሱፍ አለይሂ ሰላም ዒፋ ወغلقت الابواب በሮችን ክርችምችም አድርጋ ዘጋች። ተዘጋጅታለች። እናም አለችው وقالت هيت لك تعالى حي نفعل አለች። ና ቶሎ አለችው። ሀያና አለችው። በሩን ዘጋግታለች። ومن العجب ተመልከት እንግዲህ እዚህ ላይ ይሄ ነው ሁና በጣም አጃኢብ አስገራሚ። ምን ይላሉ መሰለ ታላቁ ሙፈሲር ኢማም ሰዕዲ ረሂመሁላህ ነብዩላህ ዩሱፍ በጉድጓድ በመወርወር ተፈትኗል፣ በወንድሞቹ ተፈትኗል። ግን ማን እንደዚህ ፈተና የሚከብድ ፈተና የለም። ያንኛው እጁን ተይዞ እግሩን ተጠፍሮ ነው ቀጥታ የወረወሩት። አዎ ልክ እንደ በሽታ ነው።
ወዴትም ማምለጫ የለውም ያኛው። ይሄ ግን ምርጫ አለው። ይሄ ግን ተመልከት የሚገፋፋው አለ፣ የሚመቻች ነገር አለ። አሳዳጊው ናት፣ አብራው የቆየች ናት፣ ወጣት ነው፣ ታምራለች፣ የባለስልጣን ሚስት ናት፣ እሱም ውብ ነው። ወዲህ ወጣትነት አለ። በአካባቢው ባዶ ነው፣ በሩ ተዘጋግቷል፣ ክርችምችም ተደርጓል። የሚያያቸው የለ፣ የሚመጣ የለ፣ ማህበረሰብ አለ አይባል። ሰው ቤት ገብቶ አይደለ በጓሮ ዘሎ ገብቶ አይደል፣ አጥር አልጣሰ፣ እዛው መደብ ነው፣ እዛው ነው ያደገው። ومن العجب ነገራቶች ሁሉ ተመቻችተዋል። مع ذلك قال معاذ الله እኔ በአላህ እጠበቃለሁ ከዚህ ስራ አላት። አላደርገውም፣ አልፈጽመውም፣ አላደርገውም ታያላት። አላደርገውም ምን ብየው አላት። እኔማ ይሄንን አላደርገውም። እነሆ ረቢ እነሆ እሱ እኮ ጌታዬ ነው፣ አንደኛ አለቃዬ ነው። ይሄ ገዝቶ ያመጣኝና እዚህ ቤት ባያሳድጊ አቲኒ መስዋዕል አለሽም አሰመረሽ አንከባክቢ እኮ አሰመረሽ አክብሪው ይሄንን ልጅ ብሎሽ ላንቺ ሰጥቶ እንዲያድግ አድርጎኛል። እነሆ ረቢ አህሰነ መስዋዕይ የኔ ኑሮዬን ያሳመረልኝ ጌታዬንማ አላምጽም። አንድ ከፊል ሙፈሲሮች ደግሞ ምን ይላሉ? እነሆ ረቢ እነሆ ጌታዬ አለቃዬ ገዝቶ ያመጣኝ አህሰነ መስዋዕይ ኑሮዬ እንዲያምርና የተስተካከለ እንዲሆን በአደራ መልክ እኮ ላንቺ የሰጠኝና ኑሮዬን ያመቻቸልኝ እኮ ነው አላት። إنه لا يفلح الظالمون بدلኛ አይሳካለትም፣ አላደርገውም፣ አይሆንም፣ አይቻልም ማለት يا الله يا الله يا الله። ይሄ ነው ዒፋ፣ ይሄ ነው ዒፋ። ሰው ፈልጎ፣ ሰው አጥርጥሶ፣ ሰው አሯሩጦ፣ ሰው ገንዘብ ከፍሎ፣ ሰው ስንት ነገር ሆኖ ዝሙት ላይ ይወድቃል። ተመቻችቶለት እንብየው የሚል አለ እንደ ነብዩላህ ዩሱፍ አለይሂ ሰላም፣ እንደነ ሌሎች ደግሞ ማን አለ ጁረይጅ አይደል ረሂመሁላህ አላህ ይዘንለትና እንደዚህ አይነት ቁጥብ የአላህ ባሮችም አሉ። ይሄ ትንግርት ነው። አብላላውማ አስበው ዝም ብለህ በቃ አንተ ገባ ለመነቸው እምቢ አላት ብቻ አትበል። ግባና ይው በደንብ ተመልከት፣ አስተውል። ምንድነው ያለችው? ምንድናት? ምንድነው? እንዴት ነበር ቦታው? አካባቢው እንዴት ነበር? ሁኔታው እንዴት ነበር? በደንብ አድርገህ ጠለቀበልና አስተውለው። ቆም ብለህ አስበው። ቆም ይው ቆም በልና ለደቂቃዎች ጉድ በልና ተመልከተው። በርብረውማ ወላሂ በጣም ይገርማል፣ በጣም ይገርማል፣ ይደንቃል፣ ያስደምማል። ትንግርት ነው ይሄ። ያ አላህ ولقد همت به وهم بها لولا أن رأى برهان ربه كذلك لنصرف عنه السوء والفحشاء إنه من عبادنا المخلصين. لا هيالو ጌታ አላህ Subhanahu Wa Ta'ala በእርግጥ አሰበችው አለ። እሷ ፈለገችው፣ ጓጓች። ለምን ውብ ነው፣ ቆንጆ ነው፣ ያምራል። እንዴ ያምራል ስንታለ አፍንጫው ቀጥ ያለ ነው፣ ጥርሱ ስልክክ ያለ ነው፣ ቁመናው የተስተካከለ ነው የሚባል ዝንጓ እከለ ያምራል ሲባል ሰምተህ አታውቅም? ያምራል። አቤት ሲሄድ እንዴት እንደሚያምርበት! አቤት ኮቱ፣ አቤት ራሱ፣ አቤት ጸጉሩ፣ ወይ አፍንጫው የሚባል እኮ አለ። አሁን ያ አላህ ነብዩላህ ዩሱፍ እኮ ሸጥረል ሁስን ተሰጥቶታል ያሉ እኮ ናቸው ነብዩ አለይሂ ሰላቱ ወሰላም። ይሄንን አይታ ነው ወለቀድ ሐመት به በእርግጥ በእውነቱ እሷ አሰበችው። ወሐመ ቢሃ እሱም አሰበ። ሰው ነው፣ ወጣት ነው። እንግዲህ ተመልከቱ ሁኔታው። አሰባት አትበሉ አሉ አንዳንድ ሙፈሲሮች። ወሐመ ቢሃ አይደለም ወሐመ ሊየድሪበሃ በጥፊ ሊያጮላት ፈለገ ማለት ነው አሉ። ለምን ፈለጋት ካልማ ሌላ ነገር አለ ማለት ነው አይደለም። ሸሁ እንደዛ አትበል፣ በጥፊ ሊመታት አሰብ አትበል። አሰበ በል፣ ወንድ እኮ ነው። እንዳውም አስቦ ውስጡ ተወስውሶ ውስጡ የሆነ ነገር ፍላጎት አድርጎ አድሮበት እምብየው አላደርገውም፣ ጦርነቱን አሸነፈ፣ በድል ተወጣው ማለት ነው። ይሄ ነው የነዛህነት ጥግ፣ ይሄ ነው አሉ ኢማም السعدي رحمه الله وكذلك امام ابن عثيمين رحمه الله ይነግሩሃል። ይሄንን ወደ ሌላ ትርጉም አትሄድ፣ አታውል፣ አትጠምዝዝ። ፊት ለፊት ነው። ይሄ አይጎዳውም እኮ ወሐመ ቢሃ ያለው ፈለጋት። አሰበ ማለት ሊያደርግ ወሰደ ማለት አይደለም። ቆረጠ ማለት አይደለም። ነይ ሀያለ ማለት አይደለም። አሰበ ሰው ነውና፣ ነገር ግን ጦርነቱን ተወጣው፣ አሸነፈ። የጌታውን መሐባ መረጠ፣ የአላህን ጀነት መረጠ። ይቅርብኝ አለ። ለምንድን ነው እዚህ ላይ መወድቀው አለ። ለምን ቆሽሻለሁ አለ። ይሄ ነው ዲን፣ ይሄ ነው ማሸነፍ። ተመልከት። ለውላ አራ ቡርሃን ረቢ የጌታውን ትንግርትና ተአምር ባያይ ኖሮ ለፈዓል ያደርገው ነበር። ግን አላህ Subhanahu Wa Ta'ala ትንግርቱን ገለጠለት። ከذلك لنصرف እንደዛ አደረግና አለ ከሱ ላይ አስጸያፊ ነገርና መጥፎ ነገር አደጋን ልናስወግድለት። እነሆ
እነሆ ዩሱፍ ምን ዒባዲና አልሙኽለሲን ከተጣሩ ከሆኑት ባሮቻችን ነው አለ አላህ ሱብሓነሁ ወተዓላ። ብጥር ካሉት ከጸዱት ከሐራም ከጠሩት እንቁ ከሆኑ ባሮቻችን ነው ነብዩላህ ዩሱፍ አለ አላሁ ሱብሓነሁ ወተዓላ። እንግዲህ ተመልከት፣ አሁን እቤቱ ውስጥ ያለውን ግብ ነው የነገርኩ። ና አለችው። ሃይተ ቃለት ሃይተለክ ሃያና እኔ ተስተካክያለሁ አምሬያለሁ በሩን ዘጋግቼዋለሁ ና አለችው። ቃለ ማዐዘላህ እንብየው አለ። እዚህ መካከል ላይ ውዝግቡ እንዴት ተፈጠረ? ይሄ ነገር እንግዲህ ቡርሃነ ረቢ ያየ የጌታውን ተአምር ያየ ተመለከታል። ማምለጥ አለብኝ አለ። ያ አላህ ሩጦ ሊያመልጥ ና ከምትለው ሴት ሩጦ ማምለጥ ና ከምትለው ከባለስልጣን የባለስልጣን ሚስትና የተራው እኩል አይሆንም። ለምን መቆንጃው መዋቢያው ብዙ አይነት አለ። አንተ የሰውነት ጥራቱ ምኑ የተለያየ ነገር ብዙ ነገር አለ። ነገር ግን ያ ሆኖ አመለጥ። ወስተበቀል ባብ ወቀደት ቀሚሰሁ ሚን ዱቡሪን ወአልፈ ያ ሰይደሃ ለደል ባብ። ልክ በቃ ይሄ ነገርማ ማምለጥ አለብኝ ከዚች ሴት አለ። ሩጫ ሲሯሯጥ ና አልመጣም ና እሱም ወደፊት ሲሮጥ እሷ ስትከተል መጨረሻ ላይ ቀሚሱን ያዘችው። ቀሚሱ ተቀደደበት እያመለጠ ከዝሙት። ወስተበቀል ባብ ወደ በሩ ተሽቀዳደሙ። እየከፈተ ሲያመልጥ ያንኛውን ሲከፍተው ሲያመልጥ እየከፈተ ሲያመልጥ እንትኑ ላይ ቀሚሱን ያዘችው። ወቀደት ቀሚሰሁ ሚን ዱቡር ከኋላ በኩል ቀሚሱን ቀደደችው። ወአልፈ ያ ሰይደሃ ለደል ባብ በሩ አጠገብ ባለቤቷን አገኙት። ብቅ አሉ ሁለቱም እየተሯሯጡ። ባል ከውጭ እየመጣ ነው። ተመልከት ያ አላህ አየህ፣ እየተሯሯጡ ብቅ ሲሉ በሩ ላይ አዩት። እሱም እየመጣ ነበር ወደ ቤት ሊገባ። ቅልብስ አደረገችው ታሪኩን። አይ ሴት አጅብ እኮ ነው፣ በጣም ይገርማል። እየተሯሯጡ ብቅ ሲሉ እንደው ታሪኩን ስታየው በዛ ቅጽበት ምን እንደመጣላት አስብ። ቀይር አደረገችው ይዘቱን፣ ጅረቱን፣ አቅጣጫውን አስቀየረችው። እሷ ምን አለችው? ባለቤቴ ሆይ አለች። ቃለት ማ ጀዛኡ መን አረደ ቢአህሊክ ሱአ በባለቤትህ ላይ መጥፎ ነገር ያሰበ ሰው ሌላ ምንም ክፍያ የለውም ኢላ ዩስጀነ አው ዐዛቡን አሊም ወይ መታሰር ወይ አሳማሚ ቅጣት ነው የሚያስፈልገው። በመጥፎ ያሰበ መጥፎ የሰራም አላለችም። አየህ የሰራ ካለችማ አርገናል ማለት ነው። መጥፎ ያሰበ አለች። እሷም ደግሞ እሷም ማሰቧን ሳይሆን የማንም ማሰብ ነው የተናገረችው። እሱን ባለቤትህን የተከበረች ባለቤትህን በመጥፎ ያሰበ ሰው ሌላ ምንም እኮ አያስፈልገውም። ወይ መታሰር ወይ መቀጣት መገረፍ ነው፣ አሳማሚ ቅጣት ነው የሚያስፈልገው አለች። ወሰነች እሷው እሱኑ ጥፋተኛ አድርጋ ማለት ነው። ያአላህ እንግዲህ ተመልከት፣ ይሄ የሚደርስበት መከራ አባቱ፣ ወገኑ፣ እናቱ፣ ቤተሰቡ ለለበት ስንት ነገር ደርሶበት ስንት ሁኔታ ይዋንተየ ሰው ሀገር ላይ ሆነ የሚደርስብህ ነገር ብዙ ጊዜ ያቆስልሃል። እጥፍ ነው የሚያቆስልህ። መንደርህ እንደሚደርስብህ አይደለም ያ ሐቢቢ። ነገር ግን እኛ ምናልባትም የሌላ ሰው ታሪክ የሁለተኛ ሰው ስለሆነ እናያዋለን እንጂ ራሳችን ላይ ቢደርስ ያለው ቁስለትና አቅሙን የምናውቀው ሲደርስብን ነው። አላህ ሱብሓነሁ ወተዓላ ይጠብቀንና ይሄንን ስትለው ነብዩላህ ዩሱፍ ዝም ማለት የለበትም። ለው ሰከት የኩኑ ኢቅራር ምን አይደል እንዴ? ዝም ቢል ኢቅራር ይሆንበታል። ቶሎ መልስ መስጠት አለበትና እንዲህ ብሎ መልስ ሰጠ። ቃለ ሄራ ወደትኒ አን ነፍሲ አረሷናት እኔ የፈለገችኝ እኔ አይደለሁም ማለት መከላከል አለብህ። ሹብሃ ሲለቀቅ ዝም አትበል፣ ነገርንም አትናት። ቶሎ ኳ ማድረግ አለብህ፣ አለበለዚያ አይለቁህም። ሹብሃ በሹብሃ ነው የሚያደርጉ። እንደዚህ አይነት አለ እንደው ጫን የሚያደርግ ራሱን ለማምለጥ ብቻ አንተ ላይ እንዳለ ቆሻሻውን የምጥልብህ ብዙ ሰው አለ። ሸው ላይኛውም በታችም አግድመቱም በምስራቅም በምዕራብም አለ። ይሄንን ወቅ ይሄንን ተረዳ። ቃለ ሄራ ወደትኒ አን ነፍሲ አረ ራሷ ናት እኔን የፈለገችኝ አለቃዬ ሆይ አለ። ለአለቃው ለሰይዱ ከውጭ ለሚመጣው ነገረው። መጨረሻ ላይ ይሄንን ባል ከሰማ በኋላ አይ ይሄማ ምስክር መጠየቅ አለበት አለ። የመስካኒ መጠየቅ አለበት እንጂ እሱም እሷ ናት የፈለገችኝ አለ። እሱም ሚስትህን በመጥፎ ያሰበ አለች። የማንኛው ልጅ ነው? እየተሯሯጡ ነው የመጡት፣ እንዴት ይሻላል አለና አማከረ። የሆነ ሰው
አንድ ልጅ ነው የመሰከረው ተብሏል ወይም ደግሞ የሷ ወገን የሆነ ወገን ነው የመሰከረው መቼም አላህ ለተአምር ነውና አንዳንድ ሰዎች የማያዩትን የሆኑ ሰዎች ያሉ ዘዴ ምን አለ ያያማከሩት መቼም ነብዩላህ ዩሱፍን አሁን መስመር እያደረገ መዝሉም ነውና እያዳነ ነው አይደል አላህ Subhanahu Wa Ta'ala ምን አለ መሰላችሁ አይ እስኪ ልብሱን እስኪው እንደው ቀስ ብሎ ሚስጥር ነው የነገረው ባልየው ሌላ ቦታ ዜናው እንዳይረጭ ማለት ነው ሚስቴና የሆነ ብላቴና የነበረ እንደዚህ እንትን ሲያድርጉ እንደው ድንገት በር ላይ አግኝተውኝ እንደው ምን ይሻላል በምን ይውጣ ይሄ ሐቂቃ ሲል ልብሱ ተቀዷል ብሎ ልብሱ ተቀዷል ከፊት ነው ከኋላ ነው የተቀደደው ከፊት ነው ከኋላ ነው የተቀደደው አቀዳደዱን እስኪ ቦታው ነው እስኪ ሁኔታውና ነው ከፊት ከሆነ የተቀደደው ከፊቱ ከሆነ እየታገላት ነበር ማለት ነው የምታገኘው ከፊት ለፊት ነው ከፊት በኩል ከሆነ ቀሚሱ የተቀደደው ከፊት ለፊት ከሆነ እየታገላት የቀደደችበት እሷ እውነቷን ነው እሱ ውሸቱን ነው ከኋላው ከሆነ የተቀደደው እሷ ያሳደደች ና ያለችው እሱ እምቢ ያለ የነጠቃት ነው ስለዚህ እሱ እውነቱን ነው እሷ ዋሽታለች ይሄንን ብቻ ቸክ አድርጋለሁ ነው ባል ያንን ቀሚስ ሲያይ ከኋላ ነው ጉድርፍ ያለው ይሄንን አይ ምን አለው ወሸሂደ ሻሂዱ من اهلها ከራሷ ቤተሰብ ከራሷ ወገን የሆነ መሰከረ ان كان قميصه قد من قبل ከፊት ለፊት ከሆነ ቀሚሱ የተቀደደው فصدقته من الكاذبين እሷ እውነቷን ነው እሱ ከውሸተኞች ነው وان كان قميصه قد من دبر ቀሚሱ የተቀደደው ከኋላ ከሆነ فكذبت وهو من الصادقين እሷ ውሸቷን ነው እሱ እውነቱን ነው ይሄንን ቼክ ሲያደርግ ባል አየ ከየት የተቀደደው ከኋላ ነው የተቀደደው አረጋገጠ ባል ይሄንን ቼክ አደረገ አየ እውነትም እያሳደደችው ነበር አለ እዚህ ላይ ባል መወሰን ያለበትን ወሰነ فلما راى قميصه قد من دبر قال انه من كيدكن ان كيدكن عظيم لك ቀሚሱን የነብዩላህ ዩሱፍን ቀሚስ ሲያው ከኋላ በፊት ነው የተቀደደው የዛን ጊዜ ባል እንዲህ አለ ይሄማ የናንተ ሴራ ነው አለ ይሄማ የናንተ የሴቶች መክር ነው አለ ان كيدكن عظيم የናንተ ሴራ ከባድ መውጫው ከባድ ድፍንፍን እንዴት እንዳረጋቸው ታሪኩን እንዴት እንደቀየረችው ተመልከቱ ልጥፍ ነው ያደረገችበት አንስታ ይሄማ በጣም ከባድ ሴራ ነው የሚገርመው ከሴት ሴራና ከሸይጣን ሴራ የማን ይበልጣል ሲሉ የሴት ይበልጣል ይላሉ ለምን ان كيد الشيطان كان ضعيفا ነው ያሉ እዚህ ደግሞ ان كيدكن عظيم ነው ያሉ كيد النساء عظيم وكيد الشيطان መዛነኛው ያያዙ ማለት ነው የሚያገር ያ አላህ ከባድ ነው ለምን ሸይጣን ተقول اعوذ بالله من الشيطان الرجيم የተለያየ ነገር ትላለህ ከተመዘዘብህ እንድታርገዋለህ ከተመዘዙ ታለቀ እንደዚህ አንተ ወህይ አይመጣልህ እንደው ጀላ ብለህ ተቀበለህ ማለፍ እንጂ በጣም በቃ አላህ ሰላም ያርገው ብቻ ነው አገር ሰላም ይሁን ገባና አገር ሰላም ይሁን ነው አለበለዚያ ዘዴው በጣም ብዙ ነው አላህ ይጠብቃቸው አላህ ይጠብቀን ዋናው ይሄ ነው ቁጥብ ይሁኑ ቁጥብ እንሆን ይታገሱ እንጽና ይጽኑ حرام እንፍራ ይፍሩ ኢንሻአላህ መጨረሻ ላይ ባልዮ እንዲህ ምክር ሰጠ ይሄ ከቤታችን ይሄ ጉድ መውጣት የለበትም ዩሱፍ አደራህ አንተም ዝም በል ዜናው ወደ ውጭ እንዳይወጣ ስሜ ይጠፋል ስማችን ይጠፋል የሚስቴ ስም የቤቱ ይፈርሳል ጥሩ አይደለም ስለዚህ ምን አለ ዩሱፍ አዕሪድ عن هذا ከዚህ ወሬ ተቆጠብቶ በቃ ወደ ውጭ ማንንም እንዳይሰማ ያዘው واستغفر لذنبك انك كنت من الخاطئين አንቺም ለስተትሽ ምህረትን ጠይቂ ከስተተኞች ነሽ አለ አንቺ በእውነት በእርግጥ ከስተተኞች ነሽ አለ ገባው አወቀ ተረዳ የማን እንደሆነ አሰራሩ ነገር ግን ባልታወቀ መልኩ ወጣ ዜናው ከተማውን እንዳላ እናወጣው امرأة عزيز እኮ እንትኗን ባሪዋን ፈልጋ በዝሙት እንትን ካላል ብላ
አብዳለች አሉ እኮ በፍቅር እየተባለ ሴት ሁሉ አወራባት የባለስልጣን የዑመር ሚስቶች ማለት ነው ይሄን ሲያወሩ ሰማች እያሙኝ ነው ማለት ነው አለች ታዲያ ለዚህ ዘዴ ያለኝ አይደል እንዴ والله በጣም عجيب ነው ትኩረት ተካየው يا الله وقال نسوة في المدينة ከተማ ውስጥ ያሉ ሴቶች አሉ امرأة العزيز تراود فتاها የባለስልጣኑ የትልቁ ባለስልጣን ባለቤት ወጣቱን ባሪያዋን ትፈልገዋለች በዝሙት عن نفسه ስለ ነፍሱ ትፈልገዋለች በዝሙት ተባባሉ قرش غفها حبا ፍቅር ልቧን መጥቶታል ከፍተኛ ፍቅር ነው ሸገፈ አሐበና ሸገፈው الحب ይላያል ሸገፈ ማለት በቃ የለችም ማለት ልቧን ጠምብዞ ጥሎታል ፍቅር በቃ ልቧን በቃ ፍቅር መጥቷታል አሉ አረ እውነት መጥቷታል አሉ ተባባሉ ሴቶቹ እንግዲህ ሲዝን የደረሰ ዜና አለቀለት ቢቢሲ አልጀዚራ ሲኤንኤን ተገናኝቶላል በቃ አለቀ እንዳለ ፈጩት ሰለቁት ነው ወጣ አየር ላይ እና ለነራህ في ضلال مبين ወይ በመጥፎ ስተት ውስጥ ነው የምናያት ወይ አንቺዬ እንዴት ታረጋለህ ጉድ አይገርምም ይገርማል እንጂ እየተባባሉ ዜናውን ከተማውን አዳረሱት እሷንም ቁም ስቅሏን አሳጧት ነው አለች እኔ ያለሁበትም መሻያችሁ ይመስላል መጨረሻ ላይ አላህ እንዲህ ሲል ገለጸው فلما سمعت بمكرهن ارسلت اليهن ይሄንን የነሱን ሐሚየት በሰማች ጊዜ ላከችባቸው واعتدت لهن متكئا ድጋፍ ከነምግቡ ከነምኑ አዘገጃጀች ፈራረሸች ማለት ነው ድጋፍ ምናምንዋን አዘገጃጀችና ምግቧን አዘገጃጀች ጥሪ ማለት ነው የሴቶች በሴቶች ጠራቻቸው እና አዘጋጀች የሚገርመው واتت كل واحده منهن سكينه ለያንዳንዱ ቢላዋ ሰጠቻቸው ምናልባትም በቢላዋ የሚቆረጥ ሀባብ አይሆንም ትርንጎ ምናምን ኡትሩጅ ሊሆን ይችላል ይላሉ ሙፈሲሮች ትርንጎ ነገር ምናምን አቀርባላቸው ያንን አደረገችና ቢላዋ ለሁላቸው ለያንዳንዳቸው ቢላዋ ሰጠቻቸው واتت كل واحده منهن سكينه وقالت اخرج عليهن توال ያምራል ባይዋብም ውብ ነው ባጌጥ ባለጌጥ ነው እንደው ባይኳል የተኳለ ነው በተፈጥሮ አላህ አሳምሮታል خلقا وخلقا ያማረ ነው ውብ ነው ቆንጆ ነው ውጣለቸው አንተ ይበነሱ ሃያ ውጣለቸው በመሐላቸው ወለፍ አላዩትም እኮ እነሱ ዝም ብለው ባሪያዋን ትፈልጋለች አሉ ጉድ ጨዋ ባሪያን መፈለግ ማለት ውርደት ነው እንዴት ለባሪያ እንዴት ራሷን ትሰጣለች እንዴት እንደዚህ እንዴት ምን ሆና ነው አይደል አላዩት በቃለ فلما راينه لك ሲያዩት አክበርናህ አከበሩት በጣም አደነቁት ምን አይነት ፍጡር ነው አሉ وقطعنا ايديهن من الدهشه ማለት ነው وقطعنا ايديهن እነሱ ትርንጎ እየቆረጡ ነው እጅ እኮ ነው እየታረደ ያለ እጃቸውን ይቆርጣሉ እጃቸውን እየቆረጡ ትርንጎ እየከተፉ ነው ምን አይነት ፍጡር ነው አንቺ ምን አይነት ነው ይላሉ ይያዩ وقطعنا ايديهن وقلنا حاشا لله لا الله طرات يغبا ما هذا بشرا يهما سو አይደለም ان هذا الا ملك كريم ይህ የሚያምር መልአክ ነው እንጂ ይሄማ ሰው አይደለም አሉ እንዴ ምን አይነት አቋም ነው ምን አይነት ፊት ነው ምን አይነት ሁኔታ ነው ሲያዩት ያምራል ነብዩላህ ዩሱፍ ነብዩ አለይሂ ሰላቱ ወሰለም እኮ ነገሩ እኮ አልኩ ምን አሉ ነብዩ አለይሂ ሰላቱ ወሰለም ዑሩጅ ባደረጉ ጊዜ أعطي أو أوتي شطر الحسن يوبة كفيل تسأطوا لكنا نبي الله يوسف عليه السلام አደነቁት አይደል አቋሙ አዩት ቦቱን አደነቁ አይደል አያችሁ ይሄው ልክ ራሱ ያለችው እንደው ቁርአን ስክክ አድርጎ ነው ያመጣው ዚያዲ አይፈልግ እንደው ሸርሁ ራሱ ተያይዞ ተቀመጠ እኮ ነው ታሪኩን ቁርአን ብቻ ያስቀመጠውን ተናገሩ የሚሉት ለዚህ ነው ሌላ ማበጃጃ ያለው قالت فذلكن الذي لمتنني به فيه አያችሁ አለ قالت አለቻቸው فذلكن الذي ايويሃችሁ ነው ያ لمتنني فيه እኔን ምን ያላችሁ ያማችሁብኝ እኔን የወቀሳችሁብኝ አያችሁ ይሄ ነው
እጅ ቆረጧ አያችሁ እጅ አስቆረጠ ይሄው አሁን ምን ይላል ወዴት ይሄዳሉ መረጃው እጅ በእጅ እኮ ሆነ እጅ በእጅ ካሽ አዩ ወለቀድ ራውቱ عن نفسه فاستعصب እናንተ ውጫዊ ገጽታው ነው አይደል የማረካችሁ ውበቱ إن هذا إلا ملك كريم ይሄም ያምር መልአክ እንጂ ይሄማ ሰው አይደለም አላችሁ አይደል እናንተ ውጫዊ ነው እኔ ውጫዊም ውስጣዊም ቁንጅናውን አይቸለታለሁ አለ እንዴ እርካሽ አይደለም ና አሉበት ቦታ የሚገኝ አይደለም ማለት አንተ ወደፊት በሚመጣው አይው ወለቀድ راودته عن نفسه እኔ በዝሙት ፈለኩት فاستعصب ተቆጠበ እንብየው አለኛለች እንቢ አለ ውድ ነው ያምራልም ውጭ ያምራልም ባህሪው ጸባዩ ቁጥብነቱ በውበት ላይ ውበት ጀማሉን على جمال زينة على زينة እኮ በውበት ላይ ውበት በቁንጅና ላይ ቁንጅና በልብስ ላይ ተቅዋ ሲኖር ባለባበስ ላይ ተቅዋ በሰለፍያ ላይ ተቅዋ በአቂዳ ላይ ተቅዋ እየጨመርክበት እየቀመምከው ስትሄድ በውበት ላይ ውበት ይሄ ነው ጀማሉን على جمال የሚባለው ይሄ መጨረሻ ላይ ግን አንድ ውሳኔ ተናገረች ግልጹን እኮ ተናገረች አሁን ይሄው አወጣቻው ለምን ወለቀድ راودته عن نفسي فاستعصب በሐራም በዝሙት ፈለኩት በራሱን ስፈልገው فاستعصم ተቆጠበ እንቢ አላለቻቸው እዚህ ላይ ፈልገዋለች እንቢ ብሏል ይሄንን አሁን ሴቶች ያቃሉ አይ ሴቶቹ አሁን ሚስጥረኛ ናቸው ወሬው በግልጽ አወራቻቸው ፊት ለፊት ቢላ ሐያ ነው ነገረቻቸው በቃ አወጣቸው ولئن لم يفعل ما امره لا يسجنن ولا يكون من الصاغرين እኔ የማዘውን ነገር ከዚህ በኋላ ባይሰራ ልንገራቸው ወይ ይታሰራታል ከወራዶች ይሆናል ይህ አይቀር ወይ ይሰራል እንቢ ካለኝ አይቀርም ማለት አሁን ነብዩላህ ዩሱፍ ወጥመድ ውስጥ እያስገቡት እንደሆነ ተረዳ ታቅዶልኛል ማለት ነው ይሄ ምን አለው አሁን ዘዴ ወዴት ያመልጣል እዛው ቤት ነው የሚሆነው እዛው ነው የሚያድረው ቤቱ ነው ያደገበት ነው የባለ ስልጣን ቤት ነው ሚስቲቱ ባለ ስልጣን ናት ምንም ይበቃው ነገር አለ አላህን ከመማጸኑስ ውጭ ምን አለው ምን አማራጭ አለው ነብዩላህ ዩሱፍ አለይሂ ሰላም እንዲህ ብሎ ዱዓ አደረገ قال رب السجن احب الي مما يدعونني اليه والا تصرف عني كيدهن اصب اليهن واكن من الجاهلين من على نبي الله يوسف عليه السلام እኔ ጌታዬ ሆይ እስር ቤት ይሻለኛል አለ እስር ቤት ወደኔ እስር ቤት መግባቴ እሱን ወዳለው እሱን መርጣለሁ እነሱ ከሚጠሩብኝ ነገር አለበለዛ ግን የነሱን ሴራ ከኔ ላይ ካላስወገድክልኝ ጌታዬ ሆይ ወደ እነሱ ዘነበልና ከመሃይማን ካጥፊ ከዝሙተኞች ሆናለሁ አንተ ጠብቀኝ አላህ ብሎ አላህን ለመነ ማን ነብዩላህ ዩሱፍ አለይሂ ሰላም فاستجاب له ربه فصرف عنه كيدهن انه هو السميع العليم الله دعاውን ተቀበለው ሴራቸውንም ማስወገደለት ወዴት ገባ ወዴት እንዲገባ ተደረገ አላህ ሌላ ማዲያኛ እኮ አለ አንተ አይደለህ የምትነግረው ምን እስር ቤት ከሚገባ ዝም ብሎ እንደው ሰላም አያረግለትም ነበር አትልም ነገር ግን እያደገ ነው ይሄ ልጅ እየታጨነው ለተለቅ ወደፊትም ይመጣ እኮ አለ ሊነገረም ማለት ነው እዚህ ላይ አላህ Subhanahu Wa Ta'ala በተከበረ ቁርአኑ የነገረናል ምንድነው ثم بدا لهم من بعد ما راوا الايات لا يسجنونه حتى حين ايو ሴራውን እንትን ከማለታቸው ጋር ከማወቃቸው ጋር ነብዩላህ ዩሱፍ ሰላም መሆኑን ከማወቃቸው ጋር ነብዩላህ ዩሱፍ አለይሂ ሰላም ነገሩ ላይ ጉዳዩ ላይ እንደሌለበት መረጃውን ከማወቃቸው ጋር አንድ ነገር ግን ግልጽ ሆነላቸው ምን ግልጽ ሆነላቸው አይ ይሄ ልጅ ይታሰራል ወሰኑ በዚህ ላይ መታሰር አለበት ለምን ዜናውም እንዲረሳ ወሬው እንዲቀር እስር ቤት ሲገባ ነገራቶች ምን ይያሉ እየተስተካከሉ የሚሄዱበት ሁኔታ አለ ተባለና እንዲታሰር ተደረገ እስር ቤት ገባ ነብዩላህ ዩሱፍ አለይሂ ሰላም ኢንሻአላህ በቀጣይ ያው ከአቂዳው ጋርና ከንትን ጋር የተያያዘና እዛ ጋር እናያለን بهذا القدر يكتفي السلام عليكم ورحمة الله وبركاته